ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከክፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት የእኩለ ቀን ዜናዎችን ይዘን ቀርበናል። ዜናዎቹን እየመራው ፍጹም ተሾመም አብሬያችሁ ቆያለሁ። የክልሉን የፍትህ ስርዓት በማሻሻል ዜጎች የተሻለ ፍትህን እንዲያገኙ እየተሰራ መሆኑ ተገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፍትህ ቢሮና የስር መዋቅሮች የግማሽ ዓመት አፈጻጸምና የ5 ዓመት ስትራቴጂክ እቅድ ለመገምገም የሚያስችል መድረክ በቦንጋ ከተማ እየተካሄደ ይገኛል። መድረኩን በትላንትናው ዕለት በተካሄደው መድረክ ንግግር የከፈቱት የክልሉ ፍትህ ቢሮ ኃላፊ ወይዘሮ ቤተልሔም ዳንኤል በክልሉ የህግ የበላይነትን ማረጋገጥ የፍትሐ ብሔርና የወንጀል መዝገቦች አስተዳደር ውጤታማነት በማሳደግ ጥራት ያለው ህግ ማርቀቅና ግንዛቤ ማስፋት በተለይም ለዜጎች የተሻለ ፍትህን ማድረስ ተችሏል ብለዋል። በሁሉም ወንጀሎችን ማጥራት 93.5 በመቶ ተደርሷል። እንዲሁም የማስቀጣት ምጣኔም 94 በመቶ በላይ መድረሱን ወይዘሮ ቤተልሔም ገልጸዋል። በዚህም በርከት ባሉ ተግባራት ጥሩ አፈጻጸሞች የተመዘገበበት ግማሽ ዓመት ነው ብለን ለመጥቀስ እንችላለን። ለአብነትም በሁሉም የወንጀል የምርመራ መዝገቦች የማጥራት ምጣኔያችንን 93.5% እንዲሁም በሁሉም ወንጀሎች የማስቀጣት ምጣኔ 94% ማድረስ ችለናል። ልዩ ትኩረት የሚያስፈልጋቸው የህብረተሰብ ክፍሎችን ጉዳይ የያዙ ወንጀል መዛግብትን ትኩረት ሰጥቶ ከመስራት አንጻር መዝገብ የማጥራት ምጣኔያችን 94.4% እንዲሁም የማስቀጣት ምጣኔያችንን 91.9% ማድረስ ተችሏል። በፍትሐ ብሔር ክስ ጉዳዮችም ጠንካራ ተግባራት የተሰሩ መቆየታቸውን ኃላፊዎች ገልጸዋል። በወንጀል የተገኘ ሀብትን የማስመለስ የፍትህ እንዲሁም የትራንስፎርሜሽን ጉዳዮች በክልሉ ባሉ 605 ቀበሌዎች ላይ ባህላዊ ፍርድ ቤቶችን ማደራጀት ውጤት እያስገኘም ስለመምጣቱም እንዲሁ ተገልጿል። ጉባኤው እየተካሄደ የሚገኘው 7ኛው ጠቅላላ ሀገራዊ እና ክልላዊ ምርጫ ወቅት በመሆኑ ምርጫው ሰላማዊ ፍትሐዊና ነፃ ሆኖ እንዲጠናቀቅ ተቋሙም ይሁን ሌሎች አካላት በቅንጅት እንዲሰሩ ወይዘሮ ቤተልሔም አሳስበዋል። በዛሬው መድረክ ከወትሮ ለየት እንዲያደርግ የሚያደርገው ጉዳይ ያለንበት ወቅት 7ኛውን ሀገራዊና ክልላዊ ምርጫ የምናካሂድበት ጊዜ መሆኑ ነው። እንደ ሀገር ሰላም የሰፈነበት ሰላም የሰፈነበት ዲሞክራሲ የተረጋገጠበት የህግ የበላይነት የተከበረበት እንዲሆን ፈጣን ልማት ማስመዝገብ እንዲችል ፍትሐዊ ዲሞክራሲያዊና ተአማኒ የሆነ ሀገራዊና ክልላዊ ምርጫ በማካሄድ ህዝቡ ዘንድ ቅቡልነት ያለው መንግስት መፍጠር ያስፈልጋል። በመሆኑ በዘንድሮ ምርጫ እንደ ፍትህ ተቋም በሶስቱም የምርጫ ሂደቶች የጎላ ሚና ልንጫወት ይገባል። ይህን ስል በቅድመ ምርጫ ወቅት በምርጫ ህግ ላይ ከምርጫ ቦርድ ጋር በትብብርና በቅንጅት በመስራት ለመራጮች ትምህርትና ግንዛቤ መስጠት፣ በምርጫ ወቅት ምርጫውን ሰላማዊ ሆኖ እንዲጠናቀቅ ከጸጥታ ኃይል ጋር በትብብር ለመስራትና በምርጫ ህግና ስርዓት ውጭ የሆኑ ነገሮች ሲያጋጥሙ ከመደበኛው አሰራር ወጣ ባለ መንገድ ምርመራ በማካሄድ የተፋጠነ ውሳኔ ለማሰጠት የሚያስችል መረጃና ማስረጃ በማደራጀት ክስና ክርክር ለማድረግ እንዲሁም ተመሳሳይ ስራዎችን በድህረ ምርጫ ወቅት በመስራት ምርጫው ነፃ፣ ሰላማዊ፣ ፍትሐዊ ሆኖ እንዲጠናቀቅ ሁላችንም ኃላፊነታችንን ልንወጣ ይገባል። በዚህ ዕለት በክብር እንግድነት የተገኙት የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ በክልሉ ለማህበረሰቡ የተሰጠ ያለው ፍትህ አገልግሎት መሻሻሎች እየታዩ መምጣታቸውን ገልጸው በይበልጥ ውጤታማ እንዲሆን በቅንጅት መስራት ያስፈልጋል ብለዋል። የፍትህ ትራንስፎርሜሽን እንደ ሀገር ክልሉ ውጤት ማስመዝገቡን የጠቆሙት አፈ ጉባኤው አልፎ አልፎ የሚስተዋሉ ክፍተቶችን ማረም እንደሚያስፈልግም አሳስበዋል። በተለይ ከባለሙያ ስነ ምግባር ጋር የሚገናኙ ልዩ ትኩረት የሚፈልጉ ከቅንጅት ስራ አንጻር የሚታዩ አንዳንድ ጉዳዮች ላይ ቀጣይ በትኩረት መስራት የሚፈልጉ ነገሮች አሉ። ስለዚህ እያንዳንዱ ቦታ ላይ ስንሄድ በጣም ተስፋ ሰጪ ስራዎች አሉ። በተለይ ከማህበራዊ ፍትህ አገልግሎት አሰጣጥ ጋር፣ ከባህላዊ ዳኝነት አገልግሎት አሰጣጥ ጋር በተለይ የክልሉ ጠቅላይ ፍርድ ቤት፣ የክልሉ ፍትህ ቢሮ፣ ፖሊስ በቅንጅት ያደርጉ ያሉት ስራ በጣም ደስ የሚል ነው። በመድረኩ በክልሉ ፍትህ ቢሮ የለማው ዌብሳይትም ስራ ላይ እንዲውል ተደርጓል። የተቋሙ የ2018 በጀት ዓመት 6 ወራት ተግባር አፈጻጸም ሪፖርት ቀርቦም ውይይት ተደርጎበታል። በመድረኩ የክልሉ ከፍተኛ የስራ ኃላፊዎችን ጨምሮ የዞን የወረዳና የከተማ አስተዳደር ባለድርሻ አካላትም ተገኝተው ተሳትፈውበታል። የገቢ አሰባሰብን ውጤታማ ለማድረግ የህዝቡን ግንዛቤ ማሳደግ ወሳኝ መሆኑን የከፋ ዞን ገቢዎች መምሪያ አስታወቀም። መምሪያው የታክስና ጉምሩክ ክበብ አባላት ተማሪዎች የአሸናፊዎች አሸናፊ ጥያቄና መልስ ውድድር በቦንጋ ከተማም አካሂደዋል። ለታምራት ኃይሌ ዘገባም አብይ ብርሃኑ
የመምሪያው ተወካይ አቶ አደመ ቆጲቶ ባደረጉት መክፈቻ ንግግር ተማሪዎች የታክስ መሰረታዊ እውቀቶችን በመጨበጥ ለህብረተሰቡ እንዲያስረዱ የማስቻል ስራ የውድድሩ ዋና ዓላማ መሆኑን ገልጸዋል። ህብረተሰቡ የሚያነሳቸውን የመሰረተ ልማት ጥያቄዎችን ለመመለስ የገቢ አሰባሰብን ውጤታማ ማድረግ ወሳኝ መሆኑን በመጠቆም ህብረተሰቡ ስለ ግብር ጠቀሜታ በቂ ግንዛቤ ኖሮት በውዴታ መክፈል እንዲችል እነዚህንና መሰል ተግባራት ማከናወን ትልቅ ጠቀሜታ እንዳለው አስረድተዋል። ተማሪዎች ስለ ታክስ ግዴታዎችና መብቶች ዙሪያ በቅርበት ለወላጆቻቸው እንዲያስረዱ ለማስቻል በትምህርት ቤቶቹ የታክስና ጉምሩክ ክበባትን ማቋቋም ትልቅ ፋይዳ እንዳለውም ተናግሯል። በዚህ ውድድር የመጡም ሆነ ተወዳድረው ምናልባት ውጤት ያላገኙ ተማሪዎች በተገቢው የታክስን ህግን ለህብረተሰቡ አስተምረው በግዴታ ላይ የነበረውን በግዴታ ሲከፍሉ የነበሩ ግብር ከፋዮቻችንም በውዴታ ለመንግስት መክፈል የራሳቸው መብት እንደሆነ እንዲችሉ እውቀት ባለው ህጉን አውቆ እንዲከፍሉ ለማስቻል የሚችልበት ቀጣይ እየባከነ ያለው ገንዘብ ያለ ምንም ችግር ተሰብስቦ ወደ መንግስት ካዝና የሚገባበትን ሁኔታ ሊፈጥር ይችላል ማለት ነው። እንግዲህ ዛሬም ትላንትም በርግጥ ህጉን ባለማወቅ በተወሰነ በህግ ላይ በተቀመጠ ጊዜ ሰሌዳ ያለ መክፈልም እየታየ ነው ያለው። ይሄ ደግሞ ሲያልፍ የመቀጣትም አላስፈላጊ መንግስት የማይፈልገው ወቅቱን አክብሮ ህጉን አክብሮ ባለማምጣታቸው ምናልባት የሚቀጡት ነገር ይሄንንም ያስቀራል ተብሎ ነው የሚታሰበው ማለት ነው። በውድድሩ የተሻለ ውጤት ያመጡ ተማሪዎች በቀጣይ በክልል ደረጃ እንደሚወዳደሩ ጠቁመው ከዚያም የተሻለ ውጤት ካስመዘገቡ በአገር ደረጃ የመሳተፍ እድል እንደሚኖራቸውም ገልጸዋል። አሁን ተወዳድሮ ያሸነፈው በክልል ደረጃ ነው የሚወዳደረው። ምናልባት 6 ክልሎች አሉ፣ ዞኖች አሉን። ዞኖቹ ደግሞ በክልል ደረጃ ሂዶ የሚወዳደሩበት ነገር ነው ያለው። በዛው ልክ እድለኛ ሆኖ ካሸነፈ እስከ ፌደራልም ጭምር ሂዶ መወዳደር የሚችልበት እድል ያለበት ውድድር ነው የሚል ነገር ነው ያለውና ተማሪውን በጣም እናመሰግናለን። ታክስ ህጎችን ምንም ሳያቅማማ ነው መልስ የሰጠበት ማለት ነው። ይህንን ክበባት አቋቁሞ ለዚህ እውቀት ላበቁት መምህራንና ትምህርት ቤቶች ምስጋናቸውን አቅርቧል። አሁንም ቢሆን ትምህርት ቤቶቹን አሁንም ቀድመን ጀምረን ደግመን እያመሰገንን በዚህ ክበብ ውስጥ አሁንም ቢሆን ህብረተሰቡ ለማስተማር እንዲቻል ተማሪዎቹን በዛ ክበባት ውስጥ የሚያሳትፉበትና እንደዚህ ፈተናዎች ምናልባት ለውድድሩ ብቻ ሳይሆን እዛው እርስ በራሳቸው ፈተና እያዘጋጁ የሚፈተኑበትን ሁኔታ ቢፈጥሩና ቢያበቁ የኛ ህብረተሰብ ግብር ከፋዮቻችን በዛ እንደነሱ ያበቁ ሄዶ ምናልባት የመንግስት ግዴታንም ሊወጡ የሚችሉበት እድልም ስላለ አሁንም ተጨማሪ የማጠናከርም ስራ ቢሰራ የሚል ነገር ነው ያለኝ። ከደካ ከተማ አስተዳደር ተማሪ ኤፍሬም አላዛር አንደኛ፣ ከጎባ ወረዳ ተማሪ ሃይማኖት ወንድሙ ሁለተኛ እንዲሁም ከገዋታ ወረዳ ተማሪ ዲቦራ ቆጭት ሶስተኛ በመሆን ውድድሩን ያጠናቀቁ ሲሆን ለተወዳዳሪ ተማሪዎችና ለትምህርት ቤቶቻቸው የብርና ሰርተፊኬት ሽልማት ተበርክቶላቸዋል። ተማሪዎችም የውድድሩ መካሄድ የታክስ መሰረታዊ ግንዛቤዎችን በመያዝ ለቤተሰቦቻቸውና ለህብረተሰቡ ማስረዳት እንዲችሉ የሚያገዝ እንደሆነም ገልጸዋል። ለቀጣዩ ከዚህ የበለጠ ዝግጅት እንዲያደርጉ ተነሳሽነትን እንደፈጠረላቸውም ተናግረዋል። ውድድሩ በጣም አሪፍና ለአስጨራሽ ነበረ። በዛም ደግሞ ግንዛቤውን እንዳገኘው ተረድቼበታለሁ። ብዙ ነገሮችን ተረድቼበታለሁ። ከዚህ በፊት ማላቃቸውን ብዙ ነገሮች አውቄባቸዋለሁ እና አሪፍ ውድድር ነበር። ህዝቦች የግብር አላማ፣ የግብር ግዴታ፣ የግብር ምንነት ግንዛቤን ለማስጨበጥ ነው ማለት ነው። ባገኘነው እድል ሁሉ ይሄኛውን የታክስ አከፋፈልና ያወሳሰኑን ዘዴ ሁሉ ማስተማርና ያው ማህበረሰቡን በደንብ ማስተማር ይጠበቅብናል ብዬ አስባለሁ። ከዚህ በኋላ የሆነ ስኬት ለማምጣት ብዙ የታክስ ህጎችን ማንበብ ያስፈልጋል። የታክስ መሪዎች ምንነትን በመገንዘብ ለህብረተሰቡ በመስጠት ይሆናል ማለት ነው። ይሄ ውድድር ሲካሄድም ክበቡም ሲጀመር አላማው ለህብረተሰቡም ሆነ ለሀገሪቷ የግብርን ህግና ድንጋጌዎች እንዲገነዘቡ በሚል አላማ ነው የተመሰረተው። ስለዚህ እኛ ተማሪዎች ደግሞ ይሄንን አላማ በማንበብ እና ባለን እውቀት በመረዳት ግንዛቤ ወስደናል። ይሄንን ግንዛቤ ደግሞ እኛ ለዛኛው ለቀረው ህብረተሰብ እናስተላልፋለን ማለት ነው። እነሱ ግንዛቤ እንዲጨብጡ እናደርጋለን ማለት ነው። አላማውም ይሄ ስለሆነ ዜጎች ለሰባተኛው ሀገራዊ ጠቅላላ ምርጫ የዲሞክራሲ ስርዓትን በተከተለ መልኩ መሳተፍ እንዳለባቸው ለጣቢያችን አስተያየታቸውን የሰጡ ተማሪዎችና መምህራን ተናገሩ። የዘንድሮ ሀገር አቀፍ ጠቅላላ ምርጫ ሰላማዊ፣ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ቅድመ ዝግጅት የተደረገ ነው። ጽዮን ታደለም ተጨማሪውን ይዛለች።
ዲሞክራሲ ለአንድ ሀገረ መንግስት ግንባታ ለፍትሃዊ ሀብትና ስልጣን ክፍፍል ቁልፍ ሚና ያለው ሲሆን ያ ሀገር የሚሆነው ደግሞ በዲሞክራሲያዊ ሰላማዊና ፍትሃዊ በሆነ መንገድ በህዝብ ውሳኔ የተመረጠ መንግስት ሲኖር ብቻ ነው። በሀገራችን ኢትዮጵያም ትውልድ ስለ ዲሞክራሲ በቀጥታም ሆነ በተዘዋዋሪ በተለያዩ አጋጣሚዎች ሲማር የቆየ ሲሆን ከተግባራዊነቱም አንጻር ከጊዜ ወደ ጊዜ እየተሻሻለ መምጣቱም ይነገራል። በጉዳዩ ዙሪያ ያነጋገርናቸው ተማሪዎችና መምህራን ስለ ዲሞክራሲ ያላቸውን ግንዛቤና በትምህርታቸው ወቅት ያገኙትን እውቀት አብራርተዋል። ዲሞክራሲ ማለት ዜጎች ለራሳቸው ያላቸው ያለማንም አስገዳጅነትና ተጽዕኖ ፈጣሪነት ፍትሃዊ በሆነ መልኩ የሚኖሩበት ሂደት ነው። ዲሞክራሲ አንድ ሰው የራሱ የሆነ አስተሳሰብን፣ የራሱ የሆነ ሃይማኖትን፣ የራሱ የሆነ ብሔርን በነጻነትና በታማኝነት የሚያካሂድበት መንገድ ነው። ትምህርት ቤቶች ስለ ዲሞክራሲ ለተማሪዎች ሀሳብ ከማስጨበጥ አኳያ ትልቅ ሚና አለባቸው። ከስነ ዜጋ ትምህርት እንዲሁም ከተለያዩ ከተያያዥ ሳብጀክቶች ስለ ዲሞክራሲ ብዙ ግንዛቤ እናገኛለን። ይህንንም ግንዛቤ በደንብ በማስፋት ጥሩ የሆነ የዲሞክራሲ ግንዛቤ አግኝተናል ብዬ አስባለሁ። ዲሞክራሲ ባጭሩ ያው የህዝብ አስተዳደር ነው። ህዝብ የሚመራበት የህዝብ ውሳኔ የሚጸናበትና ህዝብ የሚፈልገውን አስተዳደር የሚመሰርትበት ሂደት ነው። ዲሞክራሲ ለአንድ ማህበረሰብ ለአንድ ሀገር እጅግ በጣም ወሳኝና ቁልፍ ተግባር ሲሆን ያ መገለጫ እና ሂደቱ ከምርጫና ምርጫ ጋር የተያያዘ ነው። የሀገሪቱ የዲሞክራሲ ስርዓት ግንባታ ላይ የዜጎች ተሳትፎ ያለው አስተዋጽኦ ከፍተኛ ነው ብለዋል። ይህን ተከትሎ በዘንድሮ 7ኛ ሀገራዊ ምርጫ ላይ ዜጎች በንቃት በመሳተፍ ሀገረ መንግስት ግንባታ ላይ አሻራቸውን እንዲያኖሩም አሳስበዋል። በዘንድሮ የዓለም አቀፍ የሀገራችን ምርጫ ለ7ኛ ጊዜ ይካሄዳል እና እዚህ ምርጫ ላይ ሁሉም ዜጋ ሁሉም ህብረተሰብ በነቂስ በመውጣት በአካባቢያቸው ባለ የምርጫ ጣቢያዎች ላይ ካርዱን ይዘው በመገኘትና በሙሉ መብት ያለማንም አድሎና አስገዳጅነት የራሳቸውን የሆነ ሀሳብ እንዲሁም ምርጫ አስቀምጠው በድምጻቸው ለነገ ሀገራችን ለኢትዮጵያ የሚያስፈልገውን የፓርቲ ስም ወይንም ደግሞ የአንድ ፓርቲ ወይንም ቡድንን እንዲመርጥ ስል ጠይቃል። እስካሁን በሀገራችን 6 ምርጫዎች ተካሂደዋል። በ2018 አሁን ባለንበት አመት 7ኛው ሀገራዊ ምርጫ ይደረጋል። ይህ ህብረተሰቡ ፍትሃዊ በሆነ መንገድ እስከዛሬ ከመጣበት ለህብረተሰቡ ያስፈልጋል። እንዲሁም ለኛ ለተማሪዎች፣ ለሴቶች እንዲሁም ለመጪው ትውልድ ጥሩ አሻራ ጥሎ ማለፍ የሚችል ለሀገራችን እድገት ለልማታችን እንዲሁም ዲሞክራሲን ከማስፋፋት አንጻር ትልቅ ሚና ያበረክታል ብሎ የሚያስቡትን ያለማንም ተጽዕኖ ያለምንም አድሎ ፍትሃዊ በሆነ መንገድ ምርጫ እንዲያካሂዱ ሲል እንደ ተማሪ ሀሳቤን አስተላልፋለሁ። ህግና ህግን ከመከተል ባሻገር ሌሎች እንዳይጥሱ ዘብ ሆኖ መቆም ያስፈልጋል። ብዙ ሀገሮች በዲሞክራሲያዊ ምርጫ ወቅት በጎ ለውጥ ያመጡ አሉ። ችግር ውስጥ የሚገቡ ሀገሮች ስላሉ ማህበረሰባችንን በማስተማር ሂደት ውስጥ በመመካከር ሂደት ውስጥ በመወያየት ሂደት ውስጥ ሚናችን እጅግ በጣም የጎላ ነውና እኛም ድርሻ አለብን። ተማሪዎቻችንም ኃላፊነት እንዳለባቸው ማስተማር፣ ማህበረሰቦቻችንም ይህንን ተረድተው የሚጠበቅባቸውን ማድረግ የተለየ ነገር ሲያጋጥም ለሚመለከተው አካል መረጃ በመስጠት ከመንግስት ጎን ሆነው አዲስ መንግስት አዲስ ስርዓት እስኪመሰረት ድረስ በዲሞክራሲ እሳቤ ውስጥ አንዱ የህዝብ ርብርብ ያስፈልጋል፣ የህዝብ ተሳትፎ ያስፈልጋል። ህዝብ የማይሳተፍበት ምርጫ ሊሆን ስለማይችል ህዝባችን ይህንን እንዲያደርግ፣ ተማሪዎቻችን ይህንን እንዲያደርጉ እኔም የበኩሌን መምህራኖችም በበኩላቸው ሌሎችም አካላት የበኩላቸው እንዲወጡ ይጠበቃልና አስተያየት ሰጪዎቹ አክለውም በትምህርታቸው ያገኙትን እውቀት ለወላጆቻቸው ከማካፈል አኳያ የድርሻቸውን እየተወጡ መሆናቸውንም በመግለጽ ከትምህርት ቤታችን እንዲሁም ደግሞ ከስነ ምግባር ክበባችን ባገኘነው ልምድ አማካኝነት ቤተሰቦቻችን እንዲሁም ማህበረሰባችን አካባቢያችን ያሉ ጎረቤቶቻችንን ጨምሮ በነቂስ በመውጣት ምርጫውን
ያለምንም አይነት አድሮና አስገዳጅነት በነጻነት የሚፈልጉትን ፓርቲ እንዲመርጡና ካርዳቸውን ይዘው ተገኝተው በሰዓቱ ጠብቀው ሰዓቱን ሳያስቡት ለነገ ለልጆቻችን ለቤተሰቦቻችን የሚለውን ነገር በማሰብ እንዲመርጡ ስል ጠይቃለሁ። በትምህርት ቤታችን ውስጥ በስነ ዜጋ ሳብጀክትም ሆነ በሌሎች ሳብጀክቶች ስለ ዲሞክራሲ ብዙ እንማራለን። በማህበረሰባችን ውስጥ ዲሞክራሲ ምን እንደሆነ ምርጫ አንድ ማህበረሰብ ወይም አንድ ግለሰብ ምርጫ በመምረጡ ምን አይነት ጥቅም እንደሚያገኝ የማያውቁ የማህበረሰብ ክፍሎች አሉ። ለነዚህ ዲሞክራሲ ምን እንደሆነ ምርጫ በመምረጣቸው ምን ሊጠቀሙ ይችላሉ፣ የነሱ አንድ ድምጽ ለዛ ማህበረሰብ ወይም ደግሞ ለሚመርጡት ፓርቲ አሸናፊነት ምን ያህል ሚና እንዳለው እኛ በትምህርት ቤታችን ካገኘነው እውቀት ለማህበረሰቡ ማካፈል ትልቅ ሀሳብ ነው ብዬ አስባለሁ። ባለሀብቶችን ወደ ሕክምና አገልግሎት ዘርፍ መሳብን ያለመ ውይይት ተካሄደም። የጤና ሚኒስቴርና ተባባሪ ተቋማት የግል ዘርፍን ተሳትፎ ለማጠናከር የግል ጤና ዘርፍ ተሳትፎ ማጠናከር ስትራቴጂ ላይ ውይይት ተካሂዷል። ከጤና ሚኒስቴር ማህበራዊ ትስስር ገጽ ለተገኘ ዘገባም ስንሻው ወንድም የግል ሕክምና አገልግሎትን ውጤታማ ለማድረግ የተዘጋጀው የግሉ ዘርፍ ማጠናከሪያ ስትራቴጂ በተለያዩ ተቋማት ተወካዮች ተገኝተው በተካሄደው ውይይት ተገምግሟል። በውይይቱ የጤና ሚኒስቴር፣ የኢትዮጵያ ሄልዝ ኬር ፌዴሬሽን፣ የኢትዮጵያ ጤና መድን አገልግሎት፣ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን የተለያዩ ማህበራት ተወካዮች ተሳትፈዋል። በመድረኩ ላይ ንግግር ያደረጉት ዶክተር አስናቀ ዋቅጅራ በጤና ሚኒስቴር የስራ አመራር ዋና ስራ አስፈጻሚ በመልእክታቸው በአሁኑ ጊዜ በሀገሪቱ ላይ የሚከሰቱ የተለያዩ በሽታዎች የሕክምና ፍላጎትን እያሳደጉ መሆናቸውን ጠቁመው ይህንን ፍላጎት በመንግስት ተቋማት ብቻ መሟላት እንደማይቻል ገልጸዋል። በመሆኑም የግል ሕክምና ተቋማትን ማጠናከርና የአገልግሎታቸውን ጥራት ለማሻሻል ግልጽ የሆነ ስትራቴጂክ መመሪያ ማዘጋጀት አስፈላጊ መሆኑንም አንስተዋል። እንዲሁም በሀገሪቱ በአምራች ኢንዱስትሪ ዘርፍ የተሰማሩ ባለሀብቶች የኢኮኖሚውን እድገት በማጠናከር ተጨባጭ ለውጥ እያመጡ መሆናቸውን ጠቁመው ይህ የተዘጋጀው የግል ዘርፍ ማጠናከሪያ ስትራቴጂ ባለሀብቶች ወደ ሕክምናው ዘርፍ እንዲገቡ በማበረታታት የማህበረሰቡን የሕክምና ፍላጎት ለማሻሻልና ዘርፉን ለማዘመን አስፈላጊ መሆኑን ገልጸዋል። በተመሳሳይ የኢትዮጵያ ሄልዝ ኬር ፌዴሬሽን ፕሬዝዳንት ዶክተር ማርቆስ ፈለቀ በበኩላቸው የስትራቴጂው መዘጋጀት በመጀመሪያ ደረጃ የፌዴሬሽኑን ተቋማት አቅም እንደሚያጠናክር ገልጸው ወደ ተግባር ሲገባ በሁሉም ክልሎች እንዲተገበር በተለይም ትኩረት መስጠት እንደሚገባ አስታውቋል። እንዲሁም ስትራቴጂው እንዲዘጋጅ ላደረጉት የጤና ሚኒስቴር ተጠሪ ተቋማት፣ ማህበራትና ሌሎች ተዛማጅ አካላት ምስጋናቸውን ማቅረባቸውን ከጤና ጥበቃ ሚኒስቴር ድረገጽ ያገኘነው መረጃ ያመለክታል። ከውጭ ወዳገኘነው መረጃ ስንሻገር በፌስቡክ፣ ኢንስታግራም እና ቲክታክ ያሉ መተግበሪያዎች ሰዎች ምን ነገር እንዲያዩ የሚወስነው አልጎሪዝም የተባለ የቴክኖሎጂ ስርዓት ጎጂ ይዘቶችን እንዲበዙ እያደረገ መሆኑ ተገለጸም። ኩባንያዎቹ በበኩላቸው ቴክኖሎጂው ቁጥጥር የሚደረግበት በመሆኑ ውንጀላውን ውድቅ አድርገዋል። ዘገባው የቢቢሲ ነው። ስንሻ ወንድሙ እንደሚከተሉ ያቀርበዋል። የዓለም ታላላቅ የሶሻል ሚዲያ ኩባንያዎች የሆኑት ሜታ፣ መድረክ እና ቲክቶክ ተጠቃሚዎች በመድረኮቻቸው ላይ ብዙ ጊዜ እንዲቆዩ ለማድረግ ጎጂ ይዘቶች እንዲበዙ ያስቻሉ ውሳኔዎችን እንደወሰዱ የውስጥ መረጃ አፍሳሾች ለቢቢሲ ተናግረዋል። ከኩባንያዎቹ ውስጥ የቀድሞ ሰራተኞችና ውስጣዊ ምንጮች እንደሚሉት መድረኮቹ ሰዎች ምን እንደሚመለከቱ የሚወስነው የቴክኖሎጂ ስርዓት በተለይ ሰዎችን የሚያስቆጣ ወይም ከፍተኛ ስሜት የሚያነሳሳ ይዘት በብዛት እንዲታይ ያደርጋሉ ሲሉ ገልጸዋል። እንደዚህ ያሉ ይዘቶች ተጠቃሚዎችን በመጥለፍ በመግለጫና በመረጃ ማጋራት ብዙ ተመልካች እንዲያገኙ ስለሚያደርግ ነው ብለዋል። ከቲክቶክ ፈጣን እድገት በኋላ የሶሻል ሚዲያ ኩባንያዎች በተጠቃሚዎች ትኩረት ላይ ከፍተኛ ውድድር ውስጥ ገብተዋል። በዚህ መሰረት ኢንስታግራም የሚባለው መድረክ ከ2020 ጀምሮ ሪልስ የተባለ አጭር ቪዲዮ አገልግሎት መስጠት ጀምሯል። የሜታ የቀድሞ ምርምር ባለሙያ ማት ሞትሊ እንደገለጹት ሪልስ በቂ የደህንነት መከላከያ ሳይኖረው በፍጥነት ወደ ገበያ እንደገባ ገልጸዋል። በውስጣዊ ጥናትን መሰረት ሪልስ ላይ የሚታዩ የጥላቻ ንግግር፣ የግፍና የመሳሪያ ጥቃት ያሉ አስተያየቶች በኢንስታግራም ገጽ ጋር ሲነጻጸሩ ከፍተኛ እንደነበሩ ገልጸዋል። በሌላ በኩል አንዳንድ ወጣቶች ሰዎች የሚያዩትን ነገር የሚወስነው የቴክኖሎጂ ስርዓት በተደጋጋሚ ጥላቻ የሚያስነሳ ወይም ግፍን የሚያበረታታ ይዘት እንዲታይ እንደሚያደርግም ለቢቢሲ ተናግረዋል። አንድ ወጣት ከ14 ዓመቱ ጀምሮ በዚሁ የቴክኖሎጂ ስርዓት ተጽዕኖ ስር ገብቻለሁ ሲልም አስተያየቱን ገልጿል። ነገር ግን ሜታ፣ መድረክና ቲክቶክ እነዚህን ክሶች አስተባብለዋል። ሜታ በመግለጫው ተጠቃሚዎችን ለመጠበቅ ለደህንነትና ጥበቃ ብዙ ገንዘብ እንደተከፈለ ገልጿል። ቲክቶክ ደግሞ ክሶቹ የተፈጠሩ ናቸው ብሎ አስተባብሏል።
ይህ ጉዳይ በሶሻል ሚዲያ መድረኮች ላይ ያለው የአልጎሪዝም ተጽዕኖ በማህበረሰብ ደህንነትና በወጣቶች ጥበቃ ላይ እንደገና ትልቁ ውይይት እንዲነሳ አድርጓል ሲል ቢቢሲ ዘግቧል። ለዕለቱ ወደ ተመራረጡ የስፖርት ዘገባዎች ስንሻገር የኢትዮጵያ ብሔራዊ ቡድን ለ2027 የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታዎች ልምምድ ጀምሯል። በቡድን ወቅት እንቅስቃሴ ላይ ሶከር ኢትዮጵያ መረጃም አጋርቷል። አማኑኤል ክንፈ ተጨማሪ ያለው በ2027 አፍሪካ ዋንጫ ቅድመ ማጣሪያ ከሳኦ ቶሜና ፕሪንሲፔ ጋር ለሚያደርጋቸው የደርሶ መልስ ጨዋታዎች ፌዴሬሽኑ አሰልጣኝ ዮሐንስ ሳህሌ ለ2 ዓመታት የሁል ጊዜ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ አድርጎ ሾሟል። ከቀናት በፊት ለ23 ተጫዋቾች ጥሪ ያደረጉት አሰልጣኙ በዛሬው ዕለት 21 ተጫዋቾችን በመያዝ የመጀመሪያ ልምምዳቸውን ከተባለበት ሰዓት 45 ደቂቃ ብሔራዊ ቡድኑ ለቀናት በዚሁ ዝግጅቱን ሲያደርግ ይቆይና ወደ ሞሮኮ የሚያቀናም ይሆናል። ብሔራዊ ቡድኑ ጋር በተያያዘ በኦማን ሊግ ለአልሸባብ የሚጫወተውን ከነአን ማርክንና በሳዑዲ አረቢያ ሁለተኛ ሊግ በአል አረቢያ ስፖርት ክለብ የሚገኘው ጋቶች ፓኖም በዛሬው የመጀመሪያ ልምምድ ላይ ሳይሳተፉ ቀርተዋል። ሌላው ከቡድኑ ጋር በተያያዘ የሕክምና ባለሙያ በመሆን ፊዚዮቴራፒስት ብሩክ ደበበ እንዲሁም በስነ ምግብ ባለሙያ ዳንኤል ባሉበት ሲቀጥሉ ይህን ዘገባ እስካጠናቀርንበት ጊዜ ድረስ ከዚህ ቀደም በብሔሩ ጋር እንደማይገናኙ አይተናል። የብሔራዊ ቡድን ጃጀት ለማዘመንና ከአጠቃቀም ጋር በተያያዘ የፌዴሬሽን ዓለም አቀፍ አሰራርን ለመከተል ከዚህ ቀደም ከነበረው አሰራር በተለየ ሁኔታ የአሰራር ሂደቶችን በፌዴሬሽኑ ገጽ ላይ አስፍሯል። የኢትዮጵያ ብሔራዊ ቡድን በመጨረሻም በሳዑዲ አረቢያ ክለብ የተጫወተ የሚገኘው ጋቶች ፓኖም ብሔራዊ ቡድኑን የሚቀላቀልበት ቀንም ታውቋል። የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳህሌ ከሳኦ ቶሜና ፕሪንሲፔ ጋር ለሚያደርጉት ሁለት የ2027 የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታዎች ለ23 ተጫዋቾች ጥሪ በማድረግ በኢትዮጵያ ንግድ ባንክ ሜዳ ልምምድ መጀመራቸውም ይታወቃል። ጥሪ ከተደረገላቸው ተጫዋቾች መካከልም ከዚህ ቀደም በብሔራዊ ቡድን በአምበልነት ያገለገለውና ከ60 በላይ ጨዋታዎቹን ለዋሊያዎቹ መጫወት የቻለው እንዲሁም በአሁኑ ወቅት ደግሞ በሳዑዲ አረቢያ ሁለተኛ ሊግ በአል አረቢያ ስፖርት ክለብ የሚጫወተው ጋቶች ፓኖም ቡድኑን እንዳልተቀላቀለ መግለጻችን ይታወሳል። አሁን ባደረግነው ማጣራት መሰረት ግዙፉ አማካይ ሐሙስ መጋቢት 10 ማለዳ አዲስ አበባ እንደሚገባና ረፋድ ላይ የብሔራዊ ቡድን ልምምድ እንደሚያደርግ አውቀናል ሲሉ አቶ ዮሐንስ ሳህሌ ገልጸዋል። ክብራትና ክብራን ተመልካቾቻችን ለዕለተ ማክሰኞ ለእናንተ እኩለ ቀን ያዘጋጀናቸው ዘገባዎች ተከታታዮችን ይመስሉ ነበር። ዜናዎቹን እየመራው ፍጹም ሾመብሬያችሁ ቆየው። ሰላም።